የአመጋገብ ስርዓታችን ለማስተካከል ምን ያስፈልጋል? የመጀመሪያው አንድ የውሃ አማራጭ በቤታችን ያስፈልጋል ማለት ነው። ይሄ አማራጭ ምንድነው? ምንጭ ካለ ምንጩን እንጠቀማለን ማለት ነው። ምንጭ ከሌለ ግን የውሃ ጉድጓድ መጠቀም መቻል አለብን። የውሃ ጉድጓድ ከተጠቀምነ በኋላ እዚህ ላይ የምታዩትን በርካታ ነገር የምታዩትን ሁሉንም ነገር ከዱባው ውጭ ያለውን ማለት ነው አትክልቱንም ፍራፍሬውንም ማልማት ይቻላል። ማልማት ይቻላል። ይሄ አርሶ አደር ማምረት ይቻላል። ለዚህ ማምረት ደግሞ ግንባር ቀደሞች ሴቶች ናቸው። ስለዚህ ሴቶችን አምጥተን ስልጠና ብንሰጥ አንደኛ ወንዱን ያተጉታል፣ ያበረታቱታል፣ የውሃ ጉድጓድ እንዲቆፍር ያደርጉታል። ከዚያ በኋላ በጓሮ ሁሉ ነገር ሙሉ ይሆናል። ገበያ ሳይኬድ የሚፈለገው ነገር ጎመኑ፣ ቲማቲሙ፣ ቃሪያው፣ ድንቹ፣ ቀይ ስሩ፣ ሽንኩርቱ ሁሉም ደጃችን ላይ ቤታችን ላይ ይሆናል። ይሄን ማድረግ ከኛ ይጠበቃል። ስናመጣችሁ በቡድን ኋላ በደንብ ያደራጇችሁ። ይህ ልማት እናንተ ጋር ይመጣል። ይህንን ሊደግፍ ከዞን ይመጣል፣ ከክልል ይመጣል። የተለያዩ ድጋፍ ያደርግላችኋል በቀጣይ ማለት ነው። መጀመሪያ ግን ከአርሶ